ጋይስ ማን እንዳገኘው ዝዋይ ማን እንዳገኘው ላሳያችሁ እስኪ። ነጻነት ትባላለች። መታቋት ከሆነ አብዛኞቻችሁ ተገናኝተናል። እንዴት ነሽ ነጻነት? ደህና ነኝ። እንዴት ነህ? አለናል። ምን እያደረግሽ ነው ዛሬ እዚህ? ስራ እየሰራሁ። አረ ስራሽ ምንድነው? ቆሎ ትሸጫለሽ? ኦኬ። በጣም ጎበዝ ዘፋኝ ነሽ ተብለሻል፣ ሰምቻለሁ። እኔ ከዚህ በፊት ድምጽሽ ሰምቼው አላውቅም። ሰው አሁን ታሰሚኛለሽ? አረ እውነት? የማን መስፈን ትፈልጋለሽ? የነዋይ ደበበ። የነዋይ ደበበ። እስኪ ልስማ። ልቤ እንደመረበሽ አለ እንደመናፈቅ ከፊቴ ላይ ሳጣው ሁልጊዜ መጨነቅ ሁሉን ነገር ትቼ ይቅርታ ልጠይቅ አስታራቂ ሚለን እኛው እንታረቅ እኛው እንታረቅ አቱን ወደ ባሻ አይብዛቅ ያሚክ የውዲን ሳታውቅ ያፌን ተከትለህ ፍቅሬ ወይ ጥፋቴ አላስተባብልም በድንገት መሳሳት አያጨካክንም አውቃለሁና ብዙ እንደበደልኩህ ጥፋቴ ገብቶኝ ነው እንታረቅ ያልኩህ መቼም ባጋጣሚ መሳሳት ቢኖርም ያለፍነው መርሳት አያጨካክንም እና የኢትዮጵያ ዘፈን የነዋይ ደበበ የዜማ የቅኔ የሚለው እሺም በጣም ወደደ የዜማ የቅኔ የቀሳውስት ሀገር የቅድስት ገዳማት የታቦታት ደብር ፋሲለደስ አክሱም የታሪክ ምስክር መስቀል ጽላታችን የእምነታችን ሚስጥር ገዳማት መስጊዱ ሐውልታችን ሳይቀር ሀገሬ ወንዙ ኧረ እንዴት ነው ሀገሬ አፈሩ ኧረ እንዴት ነው ሀገሬ ወንዙ ኧረ እንዴት ነው ፎራዊቱ ኧረ እንዴት ነው ባለዝና ያደረገኝ አሸንተረር ያስከበረኝ ሜዳ ወንዙ የሚያኮራኝ ኧረ እንዴት ነው ውሃው ናፈቀኝ ያ ወገኔ ያሳደገኝ ያስተማረ ሰው ያረገኝ ያልከፈልኩት የቀረብኝ ለውለታው ባለዳነኝ። ዋው አንተ በስመ አብ ወመንፈስ ቅዱስ በጣም ጎበዝ ነሽ። ይሄን ድምጽ ይዘሽ ታዲያ እዚህ ምንድነው የምታደርጊው? ለምን አዲስ አበባ አትኖሪም? እኖራለሁ በቅርቡ ማርያምን እኖራለሁ። አሁን መውጣት ካለብሽ መውጣት ትችያለሽ? አዎ እችላለሁ። እሺ ምግብ መስራት ትችያለሽ? አዎ። እሺ ለምን እንደዚህ አናደርግም? ዲቻ ቦይስ ማለት ነው ቤት ተከራይቻለሁ ለነሱ ማለት ነው። 2 ቤድሩም ነው 2 አልጋ አለ። እሺ አመቻችተን እንደሚሆን አድርገን ከነሱ ጋር መቆየት ትችያለሽ። ምግብ አብራችሁ እየሰራችሁ እኔ ለምግብሽ ሁሉ እችላለሁ። መኖሪያም ይኖርሻል። ከዛ ደግሞ ስቱዲዮ እንድትገቢ ማድረግሻለሁ። ዘፈን እንድትዘፍኝ የራስሽ። እሺ አመሰግናለሁ። ከዛ ደግሞ ገራሚ ክሊፖች እንድትሰሪ አድርግሻለሁ። ቲክቶክሽም እናሳድገዋለን። ፕሮሞሽንስም ሰርተሽ የራስሽ ቤት ትይዣለሽ። ታድጊያለሽ። ምን ታደርጊያለሽ? አሁን እንቺ በዚህ ድምጽሽ ቆሎ መሸጥ የለብሽም ልንገርሻ። እሺ አመሰግናለሁ። እናርገው። ስልክሽ ልውሰድና ከዛ ወደ አዲስ አበባ ታልፊያለሽ። እኔ ስመለስ ወደ አዋሳ እየሄድኩኝ ነው አሁን። የኔ እናት ጎበዝ። በስመ አብ ወመንፈስ ቅዱስ